ውዶቼ እንግዲህ ያው ቡና እንደዚህ አድርጌ በቅቤው ቅድም ያሳየኋችሁ እንዲህ ተቀብቼዋለሁ። እናንተም ተቀቡት፣ በእርግጠኝነት ትወዱታላችሁ። ምንም እንደምታዩት ምንም ፀጉር አይወጣም። እኔ ፀጉሬ በፊት ሳልቆርጠው በጣም ይወጣ ነበረ። አሁን ግን በደንብ ማሳጅ አድርጋችሁ ልክ ቡናውን በቅቤ ስትቀቡ ውስጡን ፀጉራችሁን ዝም ብሎ መቀባት አይደለም፣ እንደዚህ በደንብ ማሳጅ ማድረግ፣ ውስጡን በደንብ አድርጋችሁ እንደዚህ ማሳጅ፣ ዝም ብሎ ቀብቶ አስሮ አቆይቶ መታጠብ ሳይሆን ማሳጅ ከተቀባን በደንብ ነው ማሳጅ። እኔ በደንብ ነው ማሳጅ ያደረኩት። ይኸው እንደምታዩት ቡና በቅቤ ተቀብቼዋለሁ። ቪዲዮውን ያላያችሁ መለስ በልና እዩት፣ እንዴት አሰራሩ እንዴት እንደሰራሁት። ይሄ ቡና በቅቤ ነው ተቀባሁት። እንግዲህ እንደምታዩት ይሄን 2 ሰዓት አቆይና ፊቴን በደንብ ፀጉራችንን ብቻ ሳይሆን ፊታችንን፣ አንገታችንን በደንብ ማሸት ሽት። ይሄ ፊታችን ላይ የሞቱ ያሉትን ቆዳዎች ውልቅ አድርገው ያወጣቸዋል። ሪፕሌስመንት ነው እንትናችን፣ ቆዳችን የሞተውን ቆዳ ያነሳዋል። ከዛ በኋላ አዲስ ቆዳ ነው የሚወጣው። እንደዚህ ሽት ፊታችሁን በደንብ ማሸት፣ አንገታችሁ እንደዚህ ማሸት በደንብ። እኔ እንደምታዩት ፊቴን፣ አንገቴን፣ ምክንያቱም ጾም ስለነበር ቅቤ ተቀብቼ አላውቅም። ፋሲካ ጾም፣ በጾም መቼም ቅቤ አትቀቡም ታውቃላችሁ ሁላችሁም። እንደዚህ ሽት አድርጎ ፊታችሁን በደንቡ የሞተ ፊታችሁ ላይ ያለ ፊት እነዚህ አብሶ እንትን የምትቀቡ ሜካፕ የምትቀቡ ሰዎች ካላችሁ በሜካፕ የተጎዳ ፊታችሁን በደንብ እንዲጠግኑታላችሁ። አይታችሁ እንደዚህ በደንብ አድርጋችሁ እሽት ፊታችሁን። ቅቤ ነው፣ ቡና ነው። እንግዲህ አንገታችሁን እንደዚህ ሽት። ያው ከዛ ፀጉሬን አሁን አስረዋለሁኝ። 2 ሰዓት አቆይቼ እታጠባለሁ ማለት ነው። ውዶቼ ኢትዮጵያውያን፣ ኤርትራውያን በጣም ወዳችሁ፣ በጣም ነው የማከብራችሁ። ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። በተለይ ብዙ ሰው የሚያይ ነው እንጂ ሰብስክራይብ የሚያደርግ የለም። ፕሊስ ሰብስክራይብ አድርጉልኝ። ወዳችኋለሁ፣ አከብራችኋለሁ። እንዲያርጌ አስረዋለሁ አሁን በሻሽ። ከዛ 2 ሰዓት አቆይቼ እታጠበዋለሁ ማለት ነው። ፕሊስ ጓደኞቼ ኢትዮጵያውያን፣ ኤርትራውያን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ላይክ ስታረጉልኝ ታበረታቱኛላችሁ። ላይክ ስታረጉልኝ ለኔ ሞራል ትሆናላችሁ እና ፕሊዝ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ያው ቡና በቅቤ ዛሬ እንዴት ተቀብቻለሁ እና ወዳችኋለሁ፣ አከብራችኋለሁ። ላይክ አድርጉ፣ ቪዲዮዬን ሼር አድርጉ፣ ሰብስክራይብ አድርጉ። ቻው፣ ወዳችኋለሁ።